ቤት ውስጥ ናችሁ? ዙሪያችሁን ተመልከቱ። ምክንያቱም እነዚህን ምልክቶች ካስተዋላችሁ ምናልባትም መላእክት በቤታችሁ ውስጥ መኖራቸውን ያሳያልና። ነገር ግን እነዚህ ምልክቶች አካላዊ ብቻ አይደሉም። በቤታችሁ ውስጥ እንግዳ የሆነ ስሜት ተሰምቷችሁ ያውቃል? አንዳንድ መግለጽ የማትችሏቸውን ክስተቶች ተመልክታችሁ ይሆን? በዚህ ቪዲዮ መላእክት በቤታችሁ መኖራቸውን የሚያሳዩ አስደናቂ ምልክቶችን እንመለከታለን። አንደኛ፣ ሊገለጽ የማይችል ሰላምና መረጋጋት። በጭንቀትና በህመም ሰዓት ልትገልጹት የማትችሉት ሰላምና መረጋጋት ተሰምቷችሁ ያውቃል? የእግዚአብሔር መገኘት ዋነኛው መገለጫ ሰላሙ ነው። በቤታችሁ ውስጥም በአደጋና በጥርጣሬ ሰዓት እንዲህ ያለ ሊገለጽ የማይችል የመጠበቅና የሰላም ስሜት ምናልባትም የመላእክት መገኘትና እየጠበቋችሁ እንደሆነ የሚያሳይ ምልክት ሊሆን ይችላል። ቤታችሁ ሆናችሁ በዓለም ውካታ ተወጥራችሁ ሳለ አንዳች ልትቆጣጠሩት የማትችሉት ሰላም ሲከባችሁ አስቡት። ይህ ሰላም መላ ሰውነታችሁን ያገኛችሁ ያክል ይሰማችኋል። ይህ የመጀመሪያው መላእክት ከእናንተ ጋር የመሆናቸው ምልክት ነው። መዝሙር 91:4 እንዲህ ይላል፣ በላቦቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል። በመላእክት መሸፈን እጅግ ኃያልና የሚያጽናና ነገር ነው። ልክ እንደ እናት እቅፍ በታመኑ ክንዶች ውስጥ ያላችሁ ያክል ይሰማችኋል። ይህም መላእክት ከእናንተ ቅርብ መሆናቸውንና ማጽናናትን እየሰጧችሁ እንደሆነ ያሳያል። በፊልጵስዩስ ምዕራፍ 4 እንዲህ ሲል ተጽፏል፣ አእምሮንም የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህ ሰላም ማለት የችግር አለመኖር ሳይሆን በታላቅ ማዕበል ውስጥ ሆናችሁ እንኳን እናንተነታችሁን የሚወር ጥልቅ መረጋጋት ማለት ነው። እንዳለመታደል ሆኖ ብዙዎች በዘመናዊ ሕይወታቸው በመጠመዳቸው እነዚህን ምልክቶች ችላ ብለዋል። የጥሞና ጊዜ ይኑራችሁ፣ ከተፈጥሮ ጋር ተገናኙ፣ እናም ከዚህ ዓለም ግርግርና ሁካታ የምታመልጡበትን ጊዜ አመቻቹ። ይህ ጥልቅ የሆነ የሰላም ስሜት ብቻችንን እንዳልሆንን የሚያረጋግጥ ነው። ስለዚህም ይህንን ምልክት ልብ ለማለት ለስሜቶቻችሁ ትኩረት ስጡ። እናም ይህ ሰላም ሲሰማችሁ የምታደርጉትን አቁሙና አመስግኑ። ሁልጊዜም ቢሆን አስታውሱ፣ መላእክት ሁልጊዜም ቢሆን ሰላምንና ጥበቃን ይሰጡን ዘንድ አሉ። ሁለተኛ፣ ደማቅ ብርሃናት። በቤታችን ውስጥ ያልተለመዱ ብርሃናትን ወይንም መብራቶችን ተመልክታችሁ ታውቃላችሁ? ያልተጠበቁ ብርሃኖች የመላእክት መኖር ምሳሌዎች ናቸው። እነዚህ ብርሃናት ምናልባትም በፍላሽ አሊያም በኦርብስ መልክ ሊገኙ ይችላሉ። በመጽሐፍ ቅዱስ ብርሃናት የመላእክት መገለጥና የመለኮት መገኘት ምልክት ተደርገው ይወሰዳሉ። የዚህም ግልጽ የሆነ ምሳሌ የሚገኘው በሐዋርያት ሥራ 12 ላይ የጌታ መላእክት በወህኒ ቤት ተገኝቶ ብርሃን እንደበራ በሚናገርበት ክፍል ላይ ነው። ይህም ብርሃን የሚያሳየው የመለኮትን ጣልቃ ገብነትና አዳኝነት ነው። በቤታችሁ ሆናችሁ መደበኛ ሕይወታችሁን እየመራችሁ ሳለ በድንገት በክፍላችሁ ውስጥ ኃይለኛ ብርሃን ቢያበራ አስቡት። ይህ ክስተት ምናልባትም ጸሎት ላይ፣ የጥሞና ጊዜ ወይም ስሜት